የመኪና 10 ሺህ ብር ከፍለናል። ይሄን አምጥተን ተክለናል። አሁን ምስኪን ከዛን ሰርቼ ከመዛን ቦታን ገዝተናል። ቤትን ሰርተናል። እንደውም ይኖራል ከተለ ደግሞ የኒማት ቡና ቦታን በብዝ ገዝተናል። ምርጥ ነው ታዲያ። አሁን አንድ ነው ወጭ በላት እኮ ከዚህ የለም። አሁን ካለ ግን ዋጋ ውድ ነው። ዋጋ ሄዷል። አሁን አንድ ሰውዬ ሄዶ ከኛ አካባቢ ከጎረቤት ልጅ ነው ሄዶ አዲስ አበባ ላይ ደርሶ 1,550,000 ብር ገዝታ አምጥቷል። ስለዚህ በጣም ውድ ነው። ውድ ነው። መጀመሪያ ላይ ለ300 ብር 300,000 ሲገዛ አሁን 7 ዓመት ተቆይቷል። 300,000 ብር ሲገዛ ብዙ ሰዎች ውድ ነው ቆጠሮ የማያልቅ መንግስት ጋር የማይደረስ ብር አምጥቶ ይላል። ለቀስ ለባለሀብቶች ጋር አመክሬ በሞባይል በአማኔ ከባንክ ላይ 50,000 ቀስ ብዬ ሰው ቀስ ብለህ ትከፍላለህ። 50,000 ብር አግኝቼ እየሰጠኝ 300,000 ብር ከሽ ሲያደርግ አይ እንደዚህ እኔን ትዕግስትን ጠብቄ አስታችሁ እንዲህ ቆይቶ ነበረ። ደግሞ ተጨማሪ ብር 10,000 ብር ለሱ ልኬናል። እሱ አዝነ አሁን ሰውዬ እኔን ይኸውልህ ነው ዋጋው ውድ ነው። አሁን አንተ 7 ዓመት ጊዜ የዛን መኪና ራሱ ብትገዛ አስበሃል? አንድ ወማ ነው። አሁን እስከ 1 ሚሊዮን ታገኝ ነበር። እንደውም ማኪናስ እኔ እንደውም ለመጋዛት አስበው ነበረ። ማኪና ጋዘራ ብሎ ሲል አንተን የሚሸወር አለ እንዴ ይላል ሰዎች። አንተ ያንተ ብር ለምን አታኘም? ከሱ ላይ ለምን አታኘም? ወይ በእውነት ነው ብር በዝቷል። ይሄ ሰውዬ ብር ላይ ታኝቶ በቃ ማኪና ጋዘራ ያለ ነው፣ ኦብጀን ጋዘራ ያለ ነው። ምን ሆነ ነው ይሄ ሰውዬ ምን ሆነ ይላል። ብር ተቀምጦ ምን ይሰራል? እኔ ከነክስ ውስጥ 10 ሳንቲም የለም ከባንክ ቤት ነው። ኪስ ላይ ሲያረክ ችግር ይፈጥራል። ከባንክ ይሻላል አይደለም? ከባንክ ነው ሲወጣ ሲገባ አንተ ጋር የሚገባ ከባንክ ካለ ቤት ማገር ሲገባ ከዛ ተወስዳለ። ለአንተም ይወልዳል። ታዲያ ይወልዳል ወለዳለ አልኩት። ደግሞ አይወሮ በቃ ትንሽ ያጠር ያለ ሰው እንደዛ ይሆናል። ቤት ነው የሚያስ ታዲያ ጨርቃ ቡቱት ጨርቅ አምጥቶ አጣልሎ ትራስ አድርጎ ይታያል። ብሩ ላይ ወይኔ